ሰላም እንዴት ናችሁ? ዛሬ የምናየው እንዴት ኤክስነስ ላይ ሪጅስተር እንደምናደርግ እንዴት አካውንት ክሬት እንደምናደርግ እና ክሬት ያደረግነውን አካውንት ደግሞ እንዴት ቬሪፋይ እንደምናደርግ እናያለን ማለት ነው። ታች ዲስክሪፕሽን ላይ ሊንክ አለ ኤክስነስ፣ እሱ ሊንክ ስትጫኑት ወደዚህ ፔጅ ይወስዳችኋል ማለት ነው። ደን ሪጅስተር እንላለን። እዚህ ፔጅ ላይ ከደረስን በኋላ ሪጅስተር የሚለውን እንጫናለን። ሳይን ኢን ኤንድ ክሬት አን አካውንት የሚል ፔጅ ያመጣልናል። እኛ አዲስ ስለሆነን ክሬት አን አካውንት የሚለው ጋር እንገባለን። ክሬት አን አካውንት ላይ ኢሜይል እናስገባለን፣ ፓስዋርዳችን እናስገባለን። ሁሌ የማሳስባችሁ ነገር ምንድነው? ኢሜይል እና ፓስዋርዳችሁን እንዳትረሱት፣ የሆነ ኖትቡክ ላይ አስቀምጡት። ምክንያቱም ሁሌ የኤክስነስ አካውንታችሁን አክሰስ የምታደርጉት በዚህ ኢሜይል እና በዚህ አሁን እዚሁ ላይ በምትሰጡት ፓስዋርድ ስለሆነ ማለት ነው። ዘን ከሰጣችሁት በኋላ ሬጂስተር እንላለን። ስልክ ቁጥር ፎርም ያመጣላችኋል። ስልክ ቁጥራችንን እንሞላለን። የእኛን ስልክ ቁጥር እዚህ ላይ ስልክ ቁጥራችንን እንሞላለን። ስልክ ቁጥራችሁን ከሞላችሁ በኋላ ሬጂስተር ብላችሁ ትቀጥላላችሁ ማለት ነው። ሬጂስተር ስትሉ ወደ ኤክስነስ አካውንት ያስገባናል ማለት ነው። አሁን ኦፊሻሊ ሬጂስተር አድርገናል። ኤክስነስ ላይ የሚቀረ ምንድነው? አካውንት ክሬት ማድረግ እና ኤክስነስ ውስጥ ከዛ በኋላ ቬሪፋይ ማድረግ ነው ማለት ነው። አካውንት ክሬት ለማድረግ እዚህ ላይ ነጠብጣባ ጋር እንሄድና ፐርሰናል ኤሪያ ላይ የሚለው ላይ እንገባለን። ፐርሰናል ኤሪያ ጋር ፐርሰናል ኤሪያ ይሄን ይመስላል። ሪል አለ፣ ዲሞ አለ። ሪል ያው ገንዘባችሁን አስገብታችሁ ወደ ብሮከሩ ትሬድ የምታደርጉበት መንገድ ሲሆን፣ ዲሞ ደግሞ ያው ፌክ አካውንት ይሰጧችኋል። ከዛ መለማመጃ ማለት ነው። ስለዚህ ኦፕን አካውንት እንላለን። ስለዚህ ሁለት አይነት አካውንት አለ፣ ስታንዳርድ አለ፣ ፕሮፌሽናል አካውንት አለ። ፕሮፌሽናል አካውንት ሃይ ዲፖዚት ይጠይቃል። አንዳንዶቹ ላይ ኮሚሽን ይጠይቃሉ። ለእኛ የሚሆን ግን ስታንዳርድ ነው። ምክንያቱም ሚኒመም $10 ጀምሮ ዲፖዚት ማድረግ ይቻላል። ስፕሪዱም ጥሩ ነው፣ ሌቭሬጁም ጥሩ ነው፣ ኮሚሽንም የለበትም። ስለዚህ እኛ የምናደርጋለን ስታንዳርድ እንመርጥና ኮንቲኒው እንላለን ማለት ነው። ይሄን ፔጅ ይሰጠናል። ከፈትን ማለት ነው አሁን ኦፊሻሊ። ስለዚህ አሁን የቀረን አንድ ምንድን ነው? እንዴት ኮምፕሊት እናርግ ፕሮፋይላችን የሚለውን ነው ማለት ነው። ኮምፕሊት ፕሮፋይል ላይ እንገባለን። እሺ አሁን አካውንታችንን ክሬት አድርገናል ኤክስነስ ውስጥ። ስለዚህ የሚቀረን ቬሪፋይ ማድረግ ወይም ደግሞ ኮምፕሊት ፕሮፋይል ማድረግ ነው ማለት ነው። ይሄ ነገር ግዴታ ነው። ምክንያቱም ኤክስነስ ውስጥ የሚሰጡትን ሙሉ አገልግሎቶች ለመጠቀም ኮምፕሊት ማድረግ አለብን። ካላደረግን ግን ብዙ ነገር ይገድቡናል ማለት ነው። ይሄን ኮምፕሊት ለማድረግ ኦር ደግሞ አካውንታችንን ቬሪፋይ ለማድረግ ከላይ ላይ የምታዩትን ኮምፕሊት ፕሮፋይል የሚለውን እንጫናለን ማለት ነው። ይሄን ያመጣልናል። ከዚህ ላይ እንደምታዩት አካውንታችንን ቬሪፋይ ለማድረግ አንደኛ ኢሜይላችን ኮንፊርም ማድረግ አለብን። ሁለተኛ ደግሞ ፕሮፋይል ኢንፎርሜሽናችንን ምን ማድረግ አለብን? አድ ማድረግ አለብን። ከዛ ያስገባነውን ደግሞ ስልክ ቁጥር የኛ መሆኑ ኮንፊርም ማድረግ አለብን። ጌት ስታርት ነው የሚለውን እንጫናለን። በኢሜይላችን ምን ይመጣልናል? ነምበር ይመጣልናል። እሷን ነምበር እናስገባለን ማለት ነው። ይኸው እኔ አሁን የራሴን አስገባለሁ ማለት ነው። በኢሜይላችሁ ይመጣላችኋል። እንደዚህ ይመጣል፣ ያስገባናል ማለት ነው። ስለዚህ ኢሜይላችንን ምን አደረግን? ኮንፊርም አደረግን። ይሄው ራይት ምልክት ያስቀምጥልን። አሁን ኢሜይላችንን ኮንፊርም አድርገናል። እንደምታዩት ከጎን ላይ ራይት ምልክት አስቀምጦልናል። አሁን የቀረን ሁለት ነገር ነው። ፕሮፋይል ኢንፎርሜሽን አድ ማድረግ፣ ከዛ ደግሞ ኮንፊርም ፎን ነበር ማድረግ ማለት ነው። ስለዚህ አሁንም ኮምፕሌት ነው እንለዋለን። ያው ጨርሳለን ማለት ነው። ስለዚህ ላይ ስማችን እናስገባለን፣ ላስት ኔማችንን፣ በርዛችንን፣ የተወለድንበትን ቀን፣ ዓመተ ምህረት እና ይር እናስገባለን። የተወለድንበትን ሀገር እንዲሁም ጀንደራችንን እንሞላለን፣ ጾታችንን። ስለዚህ አድሬስ እንላለን። ከዛ ኮንቲኒው እንላለን። ኮንቲኒው እነዚህን ከሞላን በኋላ ኮንቲኒው ካልን በኋላ ምን ይመጣልናል? ፓስፖርት ኦር አይዲ የትኛውን ቬሪፋይ ለማድረግ የትኛውን ትጠቀማላችሁ የሚል ይመጣላችኋል። በፓስፖርታችሁ እኛ ሀገር የሚቀበለው ፓስፖርት ስለሆነ ፓስፖርታችሁን አፕሎድ ታደርጉለትላችሁ። ከዛ በኋላ ኮምፕሊት ስትሉት ራይት ምልክት ላይ ያስቀምጥላችኋል ማለት ነው። በመቀጠል ኮንፊርም ፎን ነምበር ነው። ፎን ነምበራችሁን ኮንፊርም ለማድረግ ኮምፕሌት ነው ትሉትና ኮንፊርም ፎን ነምበር ያደርግላችኋል። ውስጥ ላይ ስትገቡ ስልክ ቁጥራችሁን ትሞሉለትና በስልክ ቁጥራችሁ ቴክስት ይገባል።
ያን የገባላችሁን ቴክስት ቁጥር ከዚህ ላይ ታስገቡለታላችሁ። ከዛ ቬሪፋይ ትሉትና ኮምፕሊት ትሉታላችሁ። ከዛ ኦፊሻሊ እናንተ አካውንታችሁ ቬሪፋይ ሆነ ማለት ነው። የኤክስነስ ሙሉ ነገርን አክሰስ ማድረግ ትችላላችሁ ማለት ነው። ስለዚህ ይሄን ይመስላል። ቀላል ነው። ሰላም ዋሉ።